እንዴት ናችሁ? ዛሬ የምንሰራው ለአፍ አካባቢ ስፔሻሊ እዚህ ጋር ላለ ብዙ አይነት ኤክሰርሳይሶች ናቸው ያሉት። ከዚህ በፊትም አሳይቻለሁ። አሁን አሳያችኋለሁ ማለት ነው። ይሄ እዚህ አካባቢ ለተሸበሸበ የሚሆን ጓሻ ካላችሁ ይዛችሁ ይሄንን የፊታችሁን ኦይል ማድረግ አለባችሁ። ጓሻችሁን ደግሞ የምትይዙት እንደዚህ አያዝም፣ እንደውም የበለጠ ነው የሚያባብሰው። እዚህ ከ45 ዲግሪ እንደዚህ ጋደል አድርጋችሁ ነው የምትይዙት ማለት ነው። ይሄንን 20 ጊዜ ታደርጉታላችሁ በየቀኑ ማለት ነው። ሌላው ኤክሰርሳይሶችን ለማሳያችሁ አሁን አንደኛው የላይኛውንም የታችኛውንም ከንፈራችሁን ወደ ውስጥ በማድረግ መወጠርና ጉንጫችሁን ማንቀሳቀስ ነው፣ እንደዚህ እንደምታዩት ማለት ነው። ሁለተኛው ደግሞ የላይኛውን አፋችሁን ብቻ ወደ ውስጥ አስገቡና የታችኛውን እንደዚህ ነው የምታረጉት። ከዛ ጉንጫችሁን ማንቀሳቀስ ነው ማለት ነው። እንደቀድሙ አፋችሁን ትገጥሙታላችሁ። ሶስተኛው ይሄንን ያዝ ያዝ ያረጋችሁ ወደ ግራና ወደ ቀኝ ትሄዱበታላችሁ። ከዛ ደግሞ እንደዚህ ማሳጅ ማድረግ ማለት ነው ቀጥታ። ከዚህ በተጨማሪ በደንብ ሞይስቸራይዝ አድርጉት። ባይ። አመሰግናለሁ።